ይህ ኢትዮ ኤርላይንስ ነው። እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ የኢትዮጵያን ፖለቲካ መሰረት እያወዛወዙ ባሉ ተከታታይና አስደንጋጭ መረጃዎች ላይ እንቆያለን። በቅድሚያ አርዕስተ ዜናዎቹን እናሰማችሁ። የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ በቢሾፍቱ ባደረጉት ንግግር የፖለቲካውን ድባብ የሚያናውጥ ምስክርነት ሰጥተዋል። ቃምና ከንጀዱኒ ካሳ አመስ አብዲያተው መሯተው አባበርባዲያተው አቶ ሽመልስ ተንኮልና ሴራ ያስተማረን ህወሓት ነው፣ አሁን በተንኮልና በሴራ እኛን የሚበልጠን የለም ሲሉ በግልጽ ተናግረዋል። ንግግራቸው በዚህ አላበቃም። ኦሮሞ ሰላም የሚያገኝ ከሆነ ከጃልመሮ ጋር ተገናኝቼ ለመሞት ዝግጁ ነኝ በማለት ለታጣቂዎቹ የሰላም ጥሪ አቀርበዋል። እኔ ሰርካ ኦሮሞ እንደውት ቦኔ ፉንዶ ተካፈቹ አፍቆፓል ጀሪኩን ቄ ኦሮሞ ጋጋኒ ዲናፍ ከረሳቁ ማለ ይህ ንግግር የእውነት የሰላም ፍላጎት ነው ወይስ ሌላ ስልታዊ ሽግግር? በዝርዝር እንመለከተዋለን። ፖለቲከኛው ጀዋር መሐመድ ሌላ የዲፕሎማሲ ቁምስና ሲል የገለጸው መረጃ መነጋገሪያ ሆኗል። ለ20 ዓመታት በኢትዮጵያ ጦር ቁጥጥር ስር በነበረችው ስልታዊዋ የባይዶዋ ከተማ በግብጽና ቱርክ በሚደገፈው የሐሰን ሼክ ጦር እጅ መውደቋ ተሰምቷል። ጀዋር የሶማሊያ ደቡብ ምዕራብ አስተዳዳሪ ባለፈው ሳምንት አዲስ አበባ መጥቶ አብይን አማክሮ የማስተማመኛ ቃል ተሰጥቶት እንዴት በብርሃኑ ጁላና በራሱ አብይ እንዴት እንደተከደ ገለጸ ሲሆን ያለምንም ስትራቴጂካዊ ዝግጁነት የተሞከረው የሶማሌላንድ የወደብ ስምምነት አባዜ ኢትዮጵያን በቀጠናው ካላት ተጽዕኖ እያመነመናት ይገኛል ሲልም ጀዋር ያልተጠበቀ ሚስጥራዊ መረጃ አጋርቷል። የኢትዮጵያ ተጽዕኖ በግብጽና በቱርክ እየተተካ ይሆን? ጀዋር መሐመድ የሰጠውን ትንታኔ እናያለን። ወደ መጪው ግንቦት ወር ምርጫ ስንመለስ የብልጽግና ፓርቲ የአዲስ አበባ እጩዎች ዝርዝር ትልቅ ጉድለት ታይቶበታል። ባለፈው ምርጫ በከፍተኛ ድምጽ ያሸነፉትና ኢትዮጵያ ውስጥ ጦርነት መፍጠር አጀንዳ እጥረት ገጥሞናል ሲሉ የገለጹት የጠቅላይ ሚኒስትሩ አማካሪ አቶ ዳንኤል ክብረት ከእጩነት ውጭ ተደርገዋል። እኔ እንደውም ኢትዮጵያ ውስጥ የጦርነት የመፍጠሪያ አጀንዳ እጥረት አለ። ቁጭ ብለን አጀንዳዎቻችን ሊስት ብናደርገው ለጦርነት የሚያበቃ አጀንዳ የማግኘት እጥረት ነው ያለብን። በመጪው ግንቦት ወር እንዲካሄድ እቅድ የተያዘለትን 7ኛው አገራዊ ምርጫ አስመልክቶ ገዢው ብልጽግና ፓርቲ በአዲስ አበባ የያዘውን የእጩዎች ዝርዝር ይፋ ማድረጉን ተከትሎ በዋና ከተማው አዲስ አበባ ፖለቲካዊ ውጥረቶች አንሰራርተዋል። ዝርዝሩን እንመለከተዋለን። ገዢው ፓርቲ እንደ አብንና ዜማ ላሉ ተቃዋሚ መሪዎች የምርጫ ክልል በስጦታ ትቷል መባሉ በብዙዎች ዘንድ መነጋገሪያ ሆኗል። ይህ የተስማሙበት ዲሞክራሲ ነው ወይስ የፖለቲካ ሴራ የሚለውን በማስረጃ እንፈትሻለን። ሰላም ውድና የተከበራችሁ የቻናላችን ተከታታዮች፣ በዕለቱ የተሰሙትን እነዚህንና ሌሎች መረጃዎችን ይዘን ቀርበናል። እስከ ፍጻሜው አብራችሁን ቆዩ። ለቪዲዮ ላይክ መስጠትና ሰብስክራይብ ማድረግ እንዳይረሱ እያልን ወደ ዝርዝሩ አለፍን። በመጀመሪያም የኦሮሞ ሕዝብ ሰላም የሚያገኝ ከሆነ ጃልመሮ ጋር ተገናኝተን ከዛ በኋላ ቢገድለኝም ችግር የለብኝም ሲሉ የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ገለጹ። አቶ ሽመልስ አክለውም ተንኮልና ሴራ ያስተማረን ህወሓት ነው፣ አሁን በተንኮልና በሴራ እኛን የሚበልጠን የለም ሲሉም በአዳራሽ ውስጥ ያደረጉት ንግግር ድንጋጤን ፈጥሮ መነጋገሪያ ሆኗል። የእርስ በርስ መገዳደሉ ትልቅ እንቅፋት ሆኖብናል ሲሉ የተደመጡት አቶ ሽመልስ አብዲሳ ማንም ኦሮሞን ወደ ኋላ ሊመልሰው አይችልም፣ ህዝቡ አሁን ያለውን መንግስት መጠበቅ አለበት ሲሉም ለኦሮሞ ህዝብ አነጋጋሪ መልእክት አስተላልፈዋል። በአነጋጋሪና በአወዛጋቢ ንግግራቸው የሚታወቁት አቶ ሽመልስ አብዲሳ ከሰሞኑ በቢሾፍቱ በነበረ አንድ ስብሰባ ላይ ያደረጉት ንግግር መነጋገሪያ ሆኗል። ወደዱም ጠሉም የኦሮሞን ዕጣ ፋንታ ከኦሮሞ እጅ መንጠቅ አይችሉም የሚል ጉዳይም አሰምተዋል። አወዛጋቢ አከራካሪና አነጋጋሪ ንግግሮችን በማድረግ የሚታወቁት የኦሮሚያ ክልል ፕሬዝዳንቱ ከሰሞኑ በቢሾፍቱ አንድ መድረክ ላይ ተገኝተው ልብ ያልተባለ አስተያየት ሰንዝረዋል። አቶ ሽመልስ በዚህ መድረክ ላይ ስለ ኦሮሚያ ክልል እርስ በርስ ጦርነትና ስለ ኦሮሞ ህዝብ የወደፊት ዕጣ ፋንታ እንዲሁም ኦሮሞ አግኝቶለታል ስላሉት እድልና ድል በርካታ ሀሳቦችን ሰንዝረዋል። ማንም ኦሮሞን ወደ ኋላ ሊመልሰው አይችልም ያሉት ፕሬዝዳንቱ ወደዱም ጠሉም የኦሮሞን ዕጣ ፋንታ ከኦሮሞ እጅ መንጠቅ አይችሉም ሲሉ አስጠንቅቀዋል። የኦሮሞ ህዝብ በከፍተኛ መስዋዕትነት ያገኘውን ድል በጋራ መጠበቅ አለበት ሲሉ የቀጠሉት አቶ ሽመልስ በትግል ስም በጫካ ውስጥ የሚገኙ ኃይሎች ሲሉ የጠሯቸውን ታጣቂዎች ወደ ሰላም እንዲመጡም ጥሪ አቀርበዋል። ጀባኔ ጀቹ ቃምና ከንጀዱኒ ካሳ አመስ አብዲያተው መሯተው አባበርባዲያተው
የኦሮሞ ትግል በርካታ ምዕራፎችን አልፎ ድል ያመጣ ቢሆንም የህዝቡ ምኞት እውን ለማድረግ የተገኘውን ድል በአግባቡ ሊንከባከቡት ይገባል። የፈለጋችሁትን ፓርቲ መደገፍ፣ የፈለጋችሁትን የፖለቲካ አመለካከት ማራመድ ትችላላችሁ። ነገር ግን ይህንን የኦሮሞን አንድነት በትምህርት በቴክኖሎጂና በኢኮኖሚ ካጠናከር ነው ማንም ኦሮሞን ወደ ኋላ ሊመልስ አይችልም ብለዋል። ይህንን ማሻገር ከቻልን ወደዱም ጠሉም የኦሮሞን ዕጣ ፈንታ ከኦሮሞ እጅ መንጠቅ አይችሉም በማለት ጠንካራ ማስተያየት ሰንዝረዋል። ይህ አሁን የደረስንበት የትግል ምዕራፍ እጅግ በጣም ወሳኝ ደረጃ ነው በማለት ንግግራቸውን የቀጠሉት ፕሬዝዳንቱ በዚህ ወሳኝ ምዕራፍ አእምሯችንን በአንድ ላይ አዋህደን ከተንቀሳቀስን የህዝባችንን ዕጣ ፈንታ ዳግም ወደ ኋላ እንዳይመለስ አድርገን ማሻገር እንችላለን ብለዋል። አቶ ሽመልስ በንግግራቸው ቀጥለውም እኔ ለኦሮሞ ህዝብ ዋጋ ለመክፈል ለመሞት ዝግጁ ነኝ። ኦሮሞ ሰላም የሚያገኝ ከሆነ ከጃልመሮና ከምክትሉ ጃልአብዲ ጋር ለመገናኘት ዝግጁ ነኝ። ተንኮልና ሴራ ያስተማረን ህወሓት ነው። አሁን በተንኮልና በሴራ እኛን የሚበልጠን የለም ሲሉም በአዳራሽ ውስጥ ያልተጠበቀ አነጋጋሪ ንግግር አድርገዋል። ሌላው አቶ ሽመልስ በዚህ ንግግራቸው ያነሱት ጉዳይ ስለ ትግል ስልት ለውጥ ነው። የኦሮሞ ህዝብና ፖለቲከኛው አሁን የሚታገልበትን ስልት መቀየር እንዳለበት እንዲህ ሲሉ አሳስበዋል። አስፈላጊ በነበረበት ጊዜ ኦሮሞ መሳሪያ አንግቦ ታግሏል። አሁን ግን የደረስንበት የትግል መድረክ የሚፈልገው የተመጣጠነና ሚዛናዊ የፖለቲካ ትግል ማድረግ ነው ያሉ ሲሆን ሚዛናዊ ፖለቲካ ለመስራት ደግሞ ይህንን አዙሪት መዝጋት አለብን በማለት ቀጥለው የኦሮሞን ቀዬ ወደ ሰላም ለመመለስ መንግስት ማንኛውንም ነገር ለማድረግ ዝግጁ ነው። መንግስት ይህንን ጉዳይ በሰላማዊ መንገድ ለመቋጨት ቆርጧል። ከሰላማዊ መንገድ ውጪ ይህ ጉዳይ እልባት ያገኝም በማለት አክለው ገልጸዋል። ለኦነግ ሸኔ ታጣቂዎች ባቀረቡት የውይይት ጥሪም መንግስታቸው በማንኛውም ጊዜ ለመደራደርና ለመወያየት ዝግጁ መሆኑን ተናግረዋል። ጠመንጃ ማንሳት ትርፍ የለውም ያሉ ሲሆን ማንኛውም አካል ጥያቄ ሊኖረው ይችላል። የተለየ ሀሳብም የማራመድ መብት አለው። ይሁን እንጂ የሀሳብ ልዩነትን በጠመንጃ ፈቡዝ ለመፍታት መምረጥ፣ ተወልደው ያደጉበትን ቄ ማተራመስ፣ የንጹሃንን ውድዮት መቅጠፍና ድሆችን በመዝረፍ የሀዘን ጠባሳ ጥሎ ከማለፍ ውጪ ለህዝብ የሚያመጣው ትርፍ የለም ብለዋል። የጠመንጃ ፈሙዝ የኦሮሞን ህዝብ ከመጉዳትና አንድን ቤተሰብ እርስ በርስ ከማጋደል ባለፈ የትውልድን ብልጽግና ያረጋገጥን በማለትም ፖለቲካችን ከደም መፋሰስና ከቂም በቀል መውጣት አለበት ሲሉ አሳስበዋል። የኔም ሆነ የናንተ ትውልድ ለቀጣዩ ትውልድ ማስተላለፍ ያለበት ኢኮኖሚን ነው። ለዚህም ሶስት ነገሮች ላይ ጠንክረን መስራት አለብን። አንደኛው ስራ ፈጠራና ክህሎት ነው። እያንዳንዱ ሰው ቢያንስ 2 ወይም 3 ክህሎት ሊኖረው ይገባል። ሁለተኛው ቁጠባ ነው። በዕለት ተዕለት ህይወታችን በእጃችን የሚገባውን ሁሉ በመቆጠብ ላይ ጠንካራ የቁጠባ ባህል ማዳበር አለብን። ሶስተኛው ራሳችንን አሸነፈን የኢኮኖሚ ፈተናዎችን በመጋፈጥ ገቢ መፍጠር አለብን። ለዚህም የሚረዱ ተቋማት እየተገነቡ ነው ሲሉ ተደምጠዋል። በኢትዮጵያ ጦር ሲደገፍ የነበረው የሶማሊያ ደቡብ ምዕራብ አስተዳዳሪ አብዱልአዚዝ ላፍታጋሪን በግብጽና ቱርክ በሚደገፈው የሐሰን ሼክ ጦር የፌዴራል ሰራዊት ተሸንፎ ከስልጣኑ ለመልቀቅ ተገዷል። ጀዋር መሐመድ ጉዳዩን አስመልክቶ ሌላ የዲፕሎማሲ ኩምስና ሲላጋራው መረጃ መነጋገሪያ ሆኗል። ጀዋር የሶማሊያው ደቡብ ምዕራብ አስተዳዳሪ ላፍታጋሪን አዲስ አበባ መጥቶ አብይን አማክሮ የማስተማመኛ ቃል ተሰጥቶት የተመለሰው ባለፈው ሳምንት ቢሆንም በክልሉ ዋና ከተማ የነበረው የኢትዮጵያ ጦር ሊያድነው አልቻለም። በዚህም የተነሳ ስትራቴጂክ የሆነችው የባይዶዋ ከተማ ከ20 ዓመታት በኋላ ከኢትዮጵያ ጦር ቁጥጥር ውጭ መሆኗና የኢትዮጵያ ተጽዕኖ በግብጽና ቱርክ እንደሚተካ ይጠበቃል ሲል ጀዋር ገልጿል። ሌላኛው በኢትዮጵያ ተጽዕኖ ስር የነበረችው የሶማሊያ ከተማ ፑንትላንድም ልትመነጨቅ ከዳር እየደረሰች ነው ያለው ጀዋር ፑንትላንድ ከኢትዮጵያ ጋር በማበር ስትከባከብ የነበረችው ኤምሬትስ የዛሬ 2 ወር አካባቢ ከሳውዲ በደረሰባት ጫናና የሞቃዲሾ ዲፕሎማሲያዊ ግንኙነቷ በማቋረጡ በቦሳሶ ወደብ የነበረውን የድሮንና የስለላ ጣቢያዋን ነቅላ ወደ ኢትዮጵያ ለማምጣት ተገዳለች ያለ ሲሆን ትላንት የሶማሊያ ፌዴራል መንግስት በባይዶዋ የቀጠናው መንግስት ለፑንትላንዱ ገዢም ኢምሬትስና ኢትዮጵያ አስጥሉም የሚል መልእክት ያስተላለፈ ስለሆነ ኢትዮጵያ በሶማሊያ የነበራት ወታደራዊና ዲፕሎማሲያዊ ሚና በፍጥነት እየተመናመነው መሆኑ በግልጽ ያሳያል ሲል ጀዋር ገልጿል። ጀዋር ለዚህ ሁሉ መነሻው ሲል ያስቀመጠው ምክንያት ያ ያለምንም ስትራቴጂካዊ ዝግጁነት የተሞከረው ለሶማሊላንድ እውቅና ሰጥቶ ወደብ የመውሰድ አባዜ መሆኑን እናስታውስ ያለ ሲሆን የአብደት የሶማሊያ ፌዴራል መንግስት ተጽዕኖ በግብጽና ቱርክ ጉያ እንዲገባ ያደረገ ሲሆን አብይ ከኤሚሬቱ ቢዛይር ጋር ተቃቅፎ አለመላቀቅ ሳውዲ አረቢያም ከነግዙፍ አቅሟ ከዚህኛው ጎር እንድትሰለፍ ጋብዟታል ብሏል። በስተመጨረሻም ወደቡም ላይ ይገኝ ባላንጣም አብዝተን አስተባብረን በአፍሪካ ቀንድ ያለንን ተጽዕኖ አመናምነን ብዙ ብሔራዊ ጥቅሞቻችንንም ለጉዳት አጋለጠን ሲል ጀዋር ጽሑፉን ቃሽቷል። ኢትዮጵያ ውስጥ ጦርነት መፍጠሪያ አጀንዳ እጥረት ገጥሞናል ሲሉ የገለጹት የጠቅላይ ሚኒስትሩ አማካሪ ዳንኤል ክብረት በዘንድሮ ምርጫ እጩዎች ውስጥ ሳይካተቱ ቀርተዋል። በአዲስ አበባ
የምርጫ እጩዎች ዝርዝር ይፋ መሆን የፖለቲካዊ ሽግሽግና የገለልተኝነት ጥያቄዎችን አስነስቷል። በመጪው ግንቦት ወር እንዲካሄድ እቅድ የተያዘለትን 7ኛው አገራዊ ምርጫ አስመልክቶ ገዢው ብልጽግና ፓርቲ በአዲስ አበባ የያዘውን የእጩዎች ዝርዝር ይፋ ማድረጉን ተከትሎ በዋና ከተማዋ ፖለቲካዊ ውጥረቶች አንሰራርተዋል። ይህ የእጩዎች ምደባ ሂደት ቀደም ሲል የፓርቲው ድጋፍ የነበራቸውን ግለሰቦች ያገለለና ከፍተኛ የፖለቲካ ቁማር የተስተዋለበት መሆኑን ታዛቢዎች በስጋት እየገለጹት ይገኛሉ። ከዚሁ ጋር በተያያዘ የዳንኤል ክብረት መገለልና አዲሱ ተተኪያቸው ጉዳይ መነጋገሪያ ሆኗል። በዚህ አዲስ የእጩዎች ዝርዝር ውስጥ ዋነኛው መነጋገሪያ ርዕስ የሆነው ባለፈው ምርጫ በግል ተወዳድረው ባሸነፉበት ምርጫ ክልል የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ሚኒስትር አቶ ዳንኤል ክብረት አለመካተታቸው ነው። ባለፈው ምርጫ ፓርቲው እጩ ባለማቅረብ ለእሳቸው የተመቻቸ መንገድ የፈጠረ ቢመስልም በዚህኛው ዙር ግን በእሳቸው ምትክ የፌዴራል የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር የሆኑትን ዶክተር ሌሊሴ ነሚን መድቧል። ይህ እርምጃ አቶ ዳንኤል ክብረት በምክር ቤት ውስጥ የነበራቸው ሚና ለማክሰምና ከፖለቲካዊ መድረኩ በረቀቀ ስልት ለማግለል የተደረገ ውሳኔ መሆኑን የፖለቲካ ተንታኞች እየገለጹት ይገኛሉ። የ62 በመቶ ሽግሽግና በተወካዮች ላይ ያነጣጠረው ጥራት ከሁሉም በላይ አስገራሚ ሆኖ የተገኘው መረጃ ግን በአዲስ አበባ ከተመረጡት የፓርላማና የከተማ ምክር ቤት ተመራጮች ውስጥ 62 በመቶ የሚሆኑት በአዳዲስ እጩዎች መተካታቸው ነው። ይህ መጠነ ሰፊ ለውጥ በተለይ ባለፈው 6ኛው ሀገራዊ ምርጫ የአማራን ሕዝብ ወክለው በአዲስ አበባ ከፍተኛ ድምጽ ያሰባሰቡ አመራሮችን ያገለለ መሆኑ ታውቋል። አታስፈልጉም በሚል ከዝርዝሩ ውጭ የተደረጉት እነዚህ ተመራጮች ምትክ ፓርቲው እንደ ውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ ያሉ ታማኝ የፌዴራል አመራሮችን በአዲስ አበባ እጩ አድርጎ አቅርቧል። ይህ በእንዲህ እንዳለ የምርጫው ሂደት ፍትሐዊነት ላይ ጥያቄዎችን የሚያስነሳው ሌላው ነጥብ ብልጽግና ፓርቲ እጩ ባላስመዘገበባቸው 3 የምርጫ ክልሎች ውስጥ 2ቱ ለኢዜማ አመራሮች በስጦታ የተተዉ መሆናቸው ነው። ይህ ሁኔታ የምርጫውን ውጤት አስቀድሞ በፖለቲካዊ ድርድር የተወሰነና የህዝብ ድምጽ ተገቢውን ክብደት የማያገኝ መሆኑን ያመላክታል የሚሉ ድምጾች እየበረቱ ነው። ከ160 ነባር ተመራጮች መካከል 58ቱ ብቻ በድጋሚ መቅረባቸው ገዢው ፓርቲ የህዝብን ፍላጎት ከማስከበር ይልቅ የራሱን የውስጥ የስልጣን ሚዛን ታማኝነት ለማስጠበቅ ሲል ማንኛውንም ተወካይ ለመቀየር ዝግጁ መሆኑን ማሳያ ነው ተብሏል። በመጨረሻም በስልጣን ላይ የሚገኙት የአብን አመራሮች በሚወዳደሩበት የምርጫ ጣቢያ የብልጽግና ፓርቲ እጩ አለማቅረቡ ታወቀ። በስልጣን ላይ የሚገኙት የአማራ ብሔራዊ ንቅናቄ የአብን አመራሮች ለፓርላማ አባልነት በሚወዳደሩባቸው ስፍራዎች ገዢው ብልጽግና ፓርቲ እጩ አለማቅረቡ ታውቋል። ግንቦት ይካሄዳል ተብሎ ለሚጠበቀው 7ኛው አጠቃላይ ምርጫ ተቃዋሚው ፓርቲ አብን 7 እጩዎችን አቅርቧል። ከነዚህ ውስጥ 6 የሥራ አስፈጻሚ አባላቱን ጨምሮ 16 ያህሉ ለህዝብ ተወካዮች ምክር ቤት ይወዳደራሉ። ብልጽግና ፓርቲ 547 መቀመጫዎች ላሉት የህዝብ ተወካዮች ምክር ቤት ያቀረበው 466 እጩዎችን ብቻ ነው። ይህም ገዢው ፓርቲ በዘንድሮ ምርጫ በ81 የህዝብ ተወካዮች ምክር ቤት መቀመጫዎች ላይ እንደማይወዳደር ያሳያል ሲል ቢቢሲ ዘግቧል። ገዢው ፓርቲ በአማራ ክልል ከማይወዳደርባቸው የህዝብ ተወካዮች ምክር ቤት መቀመጫዎች መካከል ለ7ቱ ተቃዋሚው አብን አመራሮችና አባላቱን እጩ አድርጎ ያቀረበባቸው መሆኑን ዘገባው አመላክቷል። ከነዚህ ምርጫ ክልሎች አንዱ የአብን ሊቀመንበር እንዲሁም በጠቅላይ ሚኒስትር አብይ አህመድ ካቢኔ ውስጥ የቴክኖሎጂና ኢኖቬሽን ሚኒስትር የሆኑት ዶክተር በለጠ ሞላ የሚወዳደሩበት ራያ ቆቦ ነው። የአብን ምክትል ሊቀመንበር እንዲሁም የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ኃላፊ የሆኑት መልካሙ ጸጋይ ለህዝብ ተወካዮች ምክር ቤት በሚወዳደሩበት ላይጋይንት ምርጫ ክልልም ብልጽግና እጩ አላቀረበም። ብልጽግና የፓርላማ እጩ ያላቀረበበት ሌላኛው ምርጫ ክልል ኩታበር ነው። በዚህ ምርጫ ክልል የአዲስ አበባ ከተማ የመንግስት ንብረት አስተዳደር ባለስልጣን ዋና ስራ አስኪያጅና የአብን የህጉ ጉዳዮች ኃላፊ የሆኑት አቶ የሱፍ ኢብራሂም ይወዳደራሉ ተብሏል። የአብን የህዝብ ግንኙነት ኃላፊ እንዲሁም የኢትዮጵያ ፖስታ አቅርቦትና ፋሲሊቲ ቺፍ ኦፊሰር የሆኑት አቶ ጋሻው መርሻ የሚወዳደሩበት እስቲ አንድ ምርጫ ጣቢያም በተመሳሳይ ብልጽግና ለተወካዮች ምክር ቤት እጩ አላቀረበበትም ተብሏል። የፓርቲው ስራ አስፈጻሚ የሆኑት አቶ ዳምጦ ተሰማና ማሩ ጃኔ በእጩነት በተመዘገቡባቸው ቦታዎችም ገዢው ፓርቲ አይወዳደርም ተብሏል። የቀድሞ የፓርቲው አመራር ጣሂር ኢብራሂምም አብንን ወክለው በቀረቡበት የህዝብ ተወካዮች ምክር ቤት መቀመጫ ከብልጽግና ጋር አይፎካከሩም። በተመሳሳይ መልኩ ገዢው ፓርቲ በአዲስ አበባ ከተማ ከማይወዳደርባቸው 3 የህዝብ ተወካዮች ምክር ቤት መቀመጫዎች ውስጥ በሁለቱ ላይ በእጩነት የቀረቡት የተቃዋሚ ፖለቲካ ፓርቲ የኢዜማ አመራሮች ናቸው ተብሏል። ክቡራን ተመልካቾች ለአሁን ያዘጋጀናቸው መረጃዎች በዚህ ያበቁ። ሀሳብ አስተያየቶን ኮሜንት ላይ በመጻፍ ያጋሩን። ቪዲዮ ላይክ እና ሼር፣ ቻናሉ ሰብስክራይብ እና የደወል ምልክቷን በመጫን ትኩስና አዳዲስ መረጃዎችን ያገኙ እያለን ተሰናበትን።